ነገር ግን በሰላሳ ይመለሳል። ስለዚህ ይህን ነገር ለ1500 ዘመናት የነበረ ነው ማለት ነው እና ይህን ነገር በዓለም ላይ ታይቶ የማይታወቅ ነው። ስለዚህ የጻድቁ አቡነ ገብረ መንፈስ የአቡነ ገሪማ በረከታቸውን ትልቅ ነው፣ ብዙ ነገር ነው። ስለዚህ ዘገበ ተአምር ያሉትን ቅድም አባታችን ገልጸውታል። ስለዚህ በዚህ ዕለት ነው መስከረም 29 ዘገበ ተአምር ሆኖ የሚገለጠውና ይህንን ማህበር ደግሞ በአዲስ አበባ ሆኖ ያስታውቃል ማለት ነው። ስለዚህ በ29 መስከረም 26 ጀምሮ ወደ ትግራይ ሆኖ ትግራይ የሚለውን ገዳማተ ትግራይ እየተመለከቱ በ26 ጀምሮ እስከ 30 እዛው ገበር ይደርሳል ማለት ነው። ስለዚህ የነገር በረከታቸው ትልቅ ነው። እዛው ላይ ንግስት ዘውዲቱ እዛ ምራቃቸውን እንዳመላይት የሚባል አለ፣ ወይም ደግሞ እንዳምራቅ የሚባል ነገር አለ። እዛ ሄደው አይናቸውን እዛ ላይ ምራቃቸውን የተፉበት ነገር ግን ከ6 ሰዓት ጀምሮ እስከ 9 ሰዓት ምራቃቸውን በአለት ላይ አባታችን ቃለ ሕይወት ያሰማልን፣ ማህበሩንም ያስፋልን። እግዚአብሔር ይስጥልን። እግዚአብሔርን አመስግኑላቸው። እዚህ ገዳማችን ላይ አቡነ ገሪማን ከሚዘክሩ ትልቅ ማህበር ነውና እዛው አካባቢም ላይ ኑረው በዚህ ደረጃ አድገው የጻድቁን በረከት ያወቁ ናቸውና በድጋሚ መድኃኔዓለም ይጠብቅልን። ጻድቁ አባታችን አቡነ ገሪማ ይራዱልን። አመስግኑላቸው። እንደዚሁ ደግሞ መብራቱ ስለጠፋብን ነው ታላቁ አባታችን መጋቤ ብሉይ ሐዲስ አባ ጸጋ ዘአብ የምስራቅ ጉራጌ ሀገረ ስብከት ዋና ስራ አስኪያጅ፣ የመንበረ ጸባዖት ቅድስት ሥላሴ ካቴድራል ዋና የትርጓሜ መምህር፣ እሳቸውንም ቃለ ሕይወት ያሰማልን። ከዚህ በሰፋ ጉባኤ መጥተው ደግሞ ይባርኩና በረከታቸው ይደርብን። እንዳሏችሁ ነው። ስለ መነኮሳቱ ገልጸዋል። መነኮሳት አባቶቻችን ቤተ ክርስቲያኗን ለብሰዋት ልብሳቸው ራሱ ያስታውቅም። የመነኮሳቱ የማይወልቅ ልብሳቸው ቤተ ክርስቲያኗን ጉልላቷን የሚያሳየን ነውና አባቶቻችንንም ፈተናውን ችለው የሚኖሩበትን ጸጋ ሰጥቶ እኛን እንዲባርኩን ያቆይልን። እግዚአብሔርን አመስግኑ። ቀጥታ የምንሄደው አንድ ዝማሬ ወንድማችን እዚህ ድረስ ደክሞ መጥቶ ሌላ ጉባኤዎች ክፍለ ሀገር ተጠርቶ ነበር። በፍጹም ብዬ ነው የጠራሁትና ራቅ ያላችሁ ሰብሰብ ብላችሁ አንድ ዝማሬ ከወንድማችን ከዘማሪ ሰገድ ቋንቋይነሽ ጋር ዘምረን ክብረ አባታችን ያሳርጉልናል ማለት ነው። ሲማገኝብሽ ከጌታ አንቺ ቀርብ ያለው ከአምላኬ ፊት ቤቴ ሞልቶልኛል በበረከት ቤቴ ሞልቶልኛል በበረከት ቋንቋይነሽ ድንግል መግባቢያዬ ሲማገኝብሽ ከጌታዬ ሲማገኝብሽ ከጌታዬ አንቺ ቀርብ ያለው ከአምላኬ ፊት ቤቴ ሞልቶልኛል በበረከት ቤቴ ሞልቶልኛል በበረከት ቋንቋይነሽ ድንግል መግባቢያዬ ሲማገኝብሽ
ከጌታዬ ከጌታዬ አንቺ ቀርቤያለሁ ከአምላኬ ፊት ሞልቶልኛል በበረከት ሞልቶልኛል በበረከት ያስገባን ከቤቱ ያስገባን አባ ይስሐቅ ያስገባን አባ ገሪማ ያስገባን አቡነ ገሪማ ያስገባን አባ ጴንጤሌዎን ያስገባን አባ አረጋዊ ያስገባን አባ የማዕታ ያስገባን አባ አክሲሞን ያስገባን